ሰላም ሰላም ወደኔ ተከበራችሁ የኔ ዝናሽ ተከታታዮች እንዴት ናችሁ? ሰላም ናችሁ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ እኔ ጋር ደህና ነው። እና ዛሬ የምንነጋገረው ምንድነው ስኬትን ወይም ደግሞ ስኬታማነትን በራስ ጥሮ ተጣጥሮ ማግኘት ነው የሚያስደስተው ወይስ ደግሞ በሌሎች ሰዎች ድጋፍ ተደርጎልን እኛ የራሳችን እቅዳችን ወይም ደግሞ በውስጣችን ያለው ስኬት ማሳካት ነው የበለጠ እርካታ የሚሰጠን በሚለው ነው የምንነጋገረው ማለት ነው ዛሬ። እኔ ለራሴ ስኬትን ሰው ረድቶኝ ወይም ደግሞ ሰው አግዞኝ ሳይሆን እኔ ራሴ ጥሬ ተጣጥሬ ወይም ደግሞ ራሴ ፈልጌ የምፈልገው ወይም ደግሞ ውስጥ ያለውን ዓላማ ማሳካት በራሴ በጣም ያስደስተኛል ማለት ነው። በጣም ነው ምቾት የሚሰጠኝ እና ባጭሩ አሁን የተለየ አንዳንድ ሰዎች በጣም ያው ሰዎች አሉ ያው ከእግዚአብሔር በታች ለማለት ነው። ያው በዙሪያ ሰው ያስፈልጋል፣ ሰው በጣም አስፈላጊ ነው። ለማንኛውም ነገር ድጋፍ የሚያደርግ ሰው ያስፈልጋል። ነገር ግን ዋናውን ሚና ማነው መጫወት ያለበት፣ ዋናውን ድርሻ ማነው መወጣት ያለበት በሚለው ነው ማለት ነው። እና እንደኔ ያው ነገራችኋለሁ ቅድም ሰው እንግዲህ ስኬት የራሱ የሆነ ያው ውጣ ውረድ ይኖረዋል። ማንም ሰው የሚያውቀው ጉዳይ ነው። አንዳንድ ሰዎች አሁን በየሚዲያው በተለያዩ ምክር በቃ እንዲህ ብታደርግ ስኬታማ መሆን ይቻላል እኮ፣ እንዲህ ብታደርግ እኮ ስኬታማ መሆን ይችላል፣ ማግኘት ይቻላል፣ መለወጥ ይቻላል ምናምን ነገር ብቻ ብዙ ነገሮች አይዲያ ይወጣሉ። ነገር ግን ያደለም አሁን ቁም ነገሩ ማለት ነው። አሁን ሰው ማንኛውም ሰው በነገራችን ላይ አሁን በየሚዲያው በየትኛውም ቦታ ስለ አንድ ነገር ትኩረት የሚሰጣችሁ ወይም ደግሞ የሆነ ምክር የሚሰጠው ራሱ ከመጣው ውጣ ውረድ ወይም ደግሞ ካሳለፋቸው ቻሌንጆች ነው። ማንም ሰው የራሱን አይዲያ ነው የሚናገረው እና የዛ ሰው አይዲያ ወይም ደግሞ የዛ ሰው ምክር ያው እኔ ሊያነቃቃኝ ወይም ደግሞ የሆነ ልጀምር እችላለሁ። ነገር ግን ስንጀምር ውስጡ ስንገባ ወይም ደግሞ ስንይዘው ትልቁ ነገር ምንድነው? መጀመሪያው ያው ቻሌንጅ ነው። በማንኛውም ቦታ ቻሌንጅ አለው ወይም ደግሞ ፈተና አለው። በጣም ፈተና ይኖራል፣ ወጣ ውረድ ይኖራል። ግን ለነዛ ነገሮች ደግሞ እኛ ራሳችንን ዋጋ መክፈል የምንችለው አይደለ? ወይም ደግሞ እኛ ራሳችንን ለማንኛውም ነገር ግንባር ቀደም እኛ ነን የምንቆመው። ስለዚህ አሁን ሰዎች የተለያዩ ሀሳብ ሊሰጧችሁ ይችላሉ። በገንዘብም ቢሆን በምክርም ቢሆን በማንኛውም ነገር ሊደግፋችሁ ይችላሉ። የዋናው ቁም ነገር ግን ያ አይደለም። አሁን አንድ ሰው ማለት ነው ሰርቶ ጥሮ ግሮ ያገኘውና ሌላ ሰው ገንዘብ አምጥቶ ይሰጣል ወይም ደግሞ የሆነ ነገር ያደርግላቸዋል ይናል። ያ ነገር ያስደስታቸዋል ወይ ነው ጥያቄው። እዚህ ጋር ገባችኋል? የዛ ሰው ሀሳብ ወይም ደግሞ የዛ ሰው ገንዘብ ወይም ደግሞ የዛ ሰው ማንኛውም ሰፖርቲንግ ለእናንተ ደስታ ይሰጣችኋል ወይም ደግሞ አላማችሁ ላይ ምን አይነት በቃ ሞራል ይሰጣችኋል? ገብታችኋል አይደል? ምን አይነት ሞራል ይሰጣችኋል? ምን አይነት ድጋፍ ይሰጣችኋል? ምን አይነት በቃ ጉልበት እንዲኖራችሁ በጣም ተነሳሽነት እንዲኖራችሁ የሚያደርጋችሁ የማንኛችሁ ጥረት ነው? የግላችሁ ጥረት ነው ወይስ ደግሞ ከጎናችሁ ያለው ሰው የሚያደርግላችሁ ነገር ነው የሚለው ነው ማለት ነው። እና እንደኔ በራስ ፍላጎትን ወይም ደግሞ አላማን በራስ ጥሮ ግሮ ማግኘት አንደኛ ነገር ምን ያደርጋል? አንደኛ ነገር ማለት ነው በራስ መተማመን እንዲኖራችሁ ያደርጋችኋል። ሁለተኛ ነገር ደግሞ በቃ ደስታ ይሰማችኋል። ችሎታ እንዳላችሁ፣ ማድረግ እንደምትችሉ፣ አቅም እንዳላችሁ፣ በጣም ፓወር እንዳላችሁ ትረዱታላችሁ በራሳችሁ መንገድ ስትሄዱ ማለት ነው። እና ስኬትን በራስ መንገድ ማግኘቱ በጣም አስፈላጊ ነው ብዬ ነው የማስበው እንደኔ። ለምን? ምክንያቱም እያንዳንዷ የምንወጣት መሰላል ወይም ደግሞ እያንዳንዱ የምናሳልፈው የህይወታችን መሰረት ምንድን ነው መሰላችሁ? ሉዝ የምናደርገው ነገር አለ ወይም ደግሞ እየለቀቅን የምንሄዳቸው ነገሮች አሉ። እድሜ ሊሆን ይችላል፣ መልክ ሊሆን ይችላል፣ ጊዜ ሊሆን ይችላል፣ የተለያዩ ፍላጎታችን ምናምን ሁሉም ነገር እየገታን ነው የምንሄደው እና እየገታን በምንሄድበት ሰዓት ላይ ምን ያደርግልናል ማለት ነው? አንደኛ አቅም ይኖረናል። መሰረት እየጣልን ነው የምንሄደው። መሀል ላይ ራሱ በጣም ከባድ ነገር ወይም ደግሞ ከባድ ችግር ቢደርስብን ራሱ ማለት ነው መቋቋም እንችላለን። ለምን? ከዜሮ ላይ መሰረት እየጣልን ስለመጣን ማለት ነው። ያ ከዜሮ ላይ እየጣልን የመጣናቸው መሰረቶች ወይም ደግሞ እያስቀመጥን የመጣናቸው ደረጃዎች ለነዛ መሀል ላይ ወደፊት በማንኛውም ሰዓት በቃ የትኛውን ቦታ ላይ ችግር ቢገጥመን ያንን ነገር የመወጣት ችሎታ እንዲኖረን ያደርገናል። በራስ ነገሮችን ፈልጎ የማግኘት ጥሩ የማግኘት ከእግዚአብሔር ድጋፍ ጋር ማለት ነው። እና
ስኬት እንግዲህ በራሱ መንገድ ያው የሚመጣ ነው። መጀመሪያ አንድ ሰው ትንሽ ነገር በቃ መጀመር ነው። በነገራችን ላይ ስኬታማ ለመሆን መጀመር ብቻ ነው በቃ የሚጠብቀው። ድፍረት ይጠይቃል። በጣም ድፍረት አስፈላጊ ነው ስኬትን ለማሳካት። ሁለተኛ ነገር ደግሞ ይሉኝታን ወደ ጎን መጣል ነው። ይሉኝታ ሲባል ያው እኛ በደንብ እናውቀዋለን። ይሉኝታ ምን ማለት ነው እንግዲህ በቃ ከሌ ምን ይለኛል፣ ሰው ምን ይለኛል፣ ጎረቤት ወይኔ ድሮ እኮ እሷ እንደዛ ነበረች እንደዚህ ነበረች። ኤኒዌይ በነገራችን ላይ ሰው ሁልጊዜ ጥሩ ሰራችሁ መጥፎ ሰራችሁ ሰው ስለእናንተ ማውራቱን የማያቆም ነው ወይም ደግሞ አያቆም። ስለዚህ በቃ ምንም ይሁን ምንም ላመንበት ነገር እኛ ራሳችን ጥረን ተጣጥረን ገፍተን በጣም በቃ ጨካኝ ሆነን ምናምን ነገር በቃ ሁሉን ነገር አክሰፕት ማድረግ እንችላለን፣ ማሳካት እንችላለን ማለት ነው። ገባችሁ አይደል? እንግዲህ ለኔ ስኬትን በራስ መንገድ ፈልጎ ማግኘት በጣም አስፈላጊ ነው ብዬ ነው የማስበው። በማንኛውም ቦታ ላይ በጣም በቃ ራስን ሆኖ መገኘት በቃ ለራስ ስኬትን በቃ በዛ መሰረት ጥሎ ማለፍ በራሱ በጣም ትልቅ ነገር ነው ማለት ነው። ያው ለሚገባው ማለት ነው፣ ለሚረዳው። አሁን ዘመን በእርግጥ በአሁን ጊዜ ያው አቋራጭ የተለያዩ አቋራጮች ምናምን ተጠቅሞ ያው እንደ ድሮ ዋጋ የሚከፍል ምናምን ብዙም ላይኖር ይችላል። ግን ማግኘትና በራስ መሰረት ጥላን ያገኘናቸው ነገሮች እና ከሰው የምናገኛቸው ነገሮች አንድ ሊሆኑ አይችሉም። ለምን የሆነ ሰዓት ነገሮች መበላሸቱ አይቀርም። ያው መቼም አንድ ነገር እንደያዝነው አይቀመጥም ወይም ደግሞ እኛ ይቀመጣል ብለን እንዳሰብነው ላናገኘው እንችላለን። ራሳችን ያልሰራነው ነገር ወይም ደግሞ እኛ መሰረት ያልጣልንበት ነገር አናውቅም ምን ሊፈጠር እንደሚችልና ስኬት በራስ መንገድ ቢሳካ በጣም ደስ ይለኛል። ወይም ደግሞ እኔ ደጋፊ ነኝ ማለት ነው። በራስ መንገድ የማሳካት ጥረግረ በቃ እድሜን መጠቀም፣ ጊዜን መጠቀም እስቲል በቃ እድሜያችሁን እስቲል አሁን ለምሳሌ አንድ ሰው ስኬቱን ለማሳካት ጊዜውን ሊያቃጥል ይችላል፣ እድሜውን ሊያቃጥል ይችላል። እስቲል መልክ ራሱ ልታጣ ትችላለህ። መልካችንን ራሱ ልናጣ እንችላለን ስኬትን ለማሳካት ስንል ማለት ነው። ወይም ደግሞ የምንፈልገው ደረጃ ለመድረስ ስንል በቃ የግድ መልቀቅ ያለብን ነገር አለ፣ ቢጎዳንም ቢጠቅመንም። እንደገና ደግሞ የተለያዩ ላይፎች ሊሆኑ ይችላሉ። ያው የታወቀ ነው በሰው ልጅ ህይወት ውስጥ ምን እንደሚኖር ያው የታወቀ ነው። ከተወለድን ጀምሮ የተቀመጠልን ነገር አለ እና እንግዲህ ያው ያንን በሚለው ነገር ነው ማለት ነው። በተረፈ እንግዲህ ያው ስኬት ማለት ያው የራስ ጥረት ይፈልጋል። ነው የራስ ጉልበት ይጠይቃል፣ በጣም ትዕግስት ይጠይቃል። በቃ ትፈተናለህ፣ ተስፋ መቁረጥ አለ፣ ብስጭት አለ፣ ንዴት አለ፣ ብዙ ነገር አለ። ግን ያሁን ቁም ነገሩ ያ አይደለም። አሁን እነዚህ ኃላፊ ናቸው። ንዴቴ ትናንትና ንዴት ዛሬ ሊሆን አይችልም። የትናንትና ደስታ ዛሬ ላይ ደስታ ሊኖር አይችልም። ያው የሚሰራ ያውቀዋል ማለት ነው። የሚሰራ ሰው ሊረዳው ይችላል ወይም ደግሞ ሊያውቀው ይችላል ማለት ነው። እና ስኬት በዚህ መልኩ ቢሆን ለእኔ በጣም እደግፈዋለሁ ማለት ነው። ሌላው ነገር ደግሞ ምንድነው ስኬት እንዴት ነው? አሁን ስኬት የተለያየ ፈተና ሊገጥመው ይችላል። ስኬት የስኬት ፈተናዎች ምን ምንድን ናቸው በሚለው ደግሞ በቀጣይ ላይ ይዤላችሁ እመጣለሁ። ዛሬ እንግዲህ የነበረን ቆይታ ይሄን ይመስላል። ስለምትከታተሉኝ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። ድጋፋችሁ አይለይኝ ከልብ አድርጌ ነው የማመሰግነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተባበሪ ማለት ነው። በተረፈ ደግሞ ቤተሰብ በመሆን አብረን እንደግ። በተረፈ አመሰግናለሁ። መልካም ቀን ይሁንላችሁ።